ጋሼ ወኮ አተ ተርዋል እንዴት ነው ቴና አባ? ሁሉ መልካም? እጂ ቆሻሻሽ ችግር የለውም። ምን እኔ ምኑን ጸድቼ ብለህ ነው? ምን ያው ፈጣሪ ካጸዳን ያው አዎ ቆርቆሮ ውስጥ ስንሆን ብዙ ጊዜ ንጹህ እንመስላችኋለን። አረ ደህና ነኝ ጌታ። ሁሉ ሰላም? ምንድን ነው የምትሰራው? ሚኒ ሃይላንድ እየለኩ። ሃይላንድ ምንም ማድረግ አልችልም። ባለው አቅም ሰውን ላለማስቸገር ብዬ ነው። እኔ መልእክተኛው እባላለሁ። መልእክተኛው ምን አለ? አይ ወንድሜ፣ እሺ ቆይ አይደለም። አይ በጣም ነው የምወዳችሁ። ምንድነው የምትሰሩት ምናምን ምን እያለ ነው? ያው እንግዲህ ያያል እንደዚህ እየለቀምን ማለት ነው። እንሆናለን ወጪ ነው ድማስ የምናደርገው። ከመስረቅ ደግሞ አንተም እንደሱ ነው የምትሰራው? አንድ ላይ ነን እኮ አንድ ላይ እየለቀመን አንድ ቦታ ነው የምናድረው። ቦታችን ይሁን አንድ ቦታ ነው የምታድሩት ሁለታችሁ? በአንድ ቦታ የምናድረው ምን አስዋሽን ሟችን ኑ ግቡ መኪና ውስጥ። ሁለት ናችሁ መቼም። ምን አንድ ሰው ሁኜ ምን አረጋችሁ? ጓደኛህና ብለህ ጠራህ። አሁን ለኔ ማግኛትን ጥቅም እሱም ያገኝ ነው እና አብረን እኮ ነው በቃ አብራችሁ አንድ ላይ ነው የምትኖሩት? እውነት 2 ዓመት ሆነ። እሱ ልጄ ነው በወንድምነት በልጅነት እኔ በጣም እንከባከበው። እኔ ማጥፈው እሱ ይችላል። አባቴ ቅምሳል ወይ የሆነ ነገር ወንድ ምናምን ብሎ ነገር አቅምሽ እኔ ማቀምሰዋለሁ። እንኳን ጠራኸው። እኔ እንኳን አንተን ብቻ ለማግኘት ነበረ ሐሳቤ። ስትጠራው እንኳን መጣ። የት ነው የምታድሩት? ማለት ምን ላይ ነው የምታድሩት? ዝም ብሎ አንድ ቦታ የለም ታድራላችሁ? እንውረድ እስቲ ደርሰን ወደ ቤታችሁ ሸኛችሁ። እንዴት እናማረባችሁ ማርያም። ልብስ ግን አያችሁት አይደል? የሸፈረው ነገር ያቅድሙ እኛን በሌላ ሰው የኔ ጌታ። ለማንኛውም እኔ እንዳልኳችሁ መልእክተኛው እባላለሁ። ሰዎች ናቸው አግዝ እያሉ የሚልኩኝ። እኔ ቅድም ነግሬያችኋለሁ እና ቲክቶክ ላይ ነው የምሰራው። ስንት ትመስላለች? እኔ ምናልባት እሱ ካወቀው እንጂ ነኝ በመቶ ከሆነ አላውቀውም። 10,000 ብር ያዝ እንጂ ምን እሺ ትለኛለህ? እቺ ደግሞ ላንተ የኔ ጌታ ተው ወናት እድሜ ያርግልህ።
እኛ ምንም እንድናደርግልህ እንጂ እድሜ ያድርግልህ። እኔ መልእክተኛ ነኝ። እሺ ታዝዤ ነው ሰው የሚልከኝን ማድረስ ነው የኔ ሀሳብ። እሺ እችንም 10 ሺህ ብር እንደገና እንካ ያዝ። 10 ሺህ ብር ኧረ ተው በእግዚአብሔር በእጅ ስለሆነ ምንም ማለት እንችልም። 20 ሺህ ብር ማለት ነው። እሺ እኔ መልእክተኛ ነኝ እንዳልኳችሁ። እሺ የእነሱን ክሬዲት እንዳልወስድ እነሱ ባሉበት ምርቃኑ ይድረሳቸው። ያሰቡትን ከአንተ ጀምሮ ማለት ነው። ከአንተ ከታዘዝከው አንተ ጀምሮ ለእነሱ ሙሉ በቃ የሚፈልጉትን ነገር ያሳካል። እኛን እናንተን ያገናኘ ፈጣሪ ሁሉንም አሟልቶ ይስጣቸው። አሜን። መልካም ጊዜ ይሁንላችሁ። ናጨብጠኝ። ኧረ ተው በቃ የኔ ጌታ ሰላም ሁኑልኝ። ሻምባሪ መልእክትን ትክክለኛ የፈጣሪ መልእክት ማለት ነው። የፈጣሪ የላይ እውነት